ናቫል ይባላል። ኢንቨስተር ነው። በኡበር፣ ትዊተር እና ሌሎች የቢሊዮን ዶላር ካምፓኒዎች ውስጥ እጁ አለ። በዚህ አጭር ቪዲዮ በኤክስ ወይም ትዊተር ላይ ያገኘኋቸውን በዚህ ዘመን እንዴት ሀብታም መሆን እንደሚቻል ያጋራበትን እጅግ ጠቃሚ 12 ነጥቦች እነግራችኋለሁ። የመጀመሪያው ሀብት የሚመጣው በሌብነትና በተሳሳተ መንገድ ብቻ ነው የሚለውን አስተሳሰብ መቀየር አለባችሁ። ውስጣችሁ ሀብት የኃጢአተኞች ነው ብሎ ካመነ ሀብት ማፍራት ከባድና የማይታሰብ ይሆንባችኋል። ሁለተኛ በሰዎች ለመታየት መኖር አቁሙ። ለሰዎች ስትኖሩ ገንዘባችሁንና ትኩረታችሁን ለታይታ የሚሆኑ ነገሮች ላይ ስለምታውሉ ንብረት መያዝ ሳትችሉ ትቀራላችሁ። ሶስተኛ በሰዓት ወይም በወር በሚከፈላችሁ ደሞዝ ሀብታም አትሆኑም ይላል ናቫል። የገንዘብ ነፃነት ላይ ለመድረስ የራሳችሁ ንብረትና ቢዝነስ ያስፈልጋችኋል። አራተኛ ሀብታም የምትሆኑት ማህበረሰቡ የሚፈልገውን ነገር በመስጠት ነው። እንጀራ ለሚያስፈልገው ኬክ ማቅረብ አይኖርባችሁም። አምስተኛ ከኢንተርኔት ጋር የተያያዘ ስራ ብትሰሩ የስኬት እድላችሁ ሰፊ ነው ይላል። ብዙዎች የተለመዱና የቆዩ ቢዝነሶች ላይ ስለሚሰማሩ ለእናንተ የሚሆን ቦታም ታገኛላችሁ። ከኢንተርኔት ጋር የተያያዘ ስራ ሲባል ቲክቶክ እና ዩቲዩብ ላይ መስራት፣ ሶሻል ሚዲያ ማኔጅ ማድረግና የመሳሰሉት ሊሆን ይችላል። ስድስተኛ አብረዋችሁ የሚሰሩ ሰዎችን ስትመርጡ የስራ ፍላጎትና ጥሩ አስተሳሰብ ያላቸው ይሁኑ። ከሁሉም በላይ ደግሞ ታማኝነታቸው ይቀድማል። ተስፋ ከቆረጡና ከኔጌቲቭ ሰዎች ጋርም አትስሩ። ሰባተኛ ከሌሎች በተሻለ ማድረግ የምትችሉት ነገር ካለ እዛ ላይ አትኩራችሁ ዕውቀታችሁን አዳብሩ። ከዚያም ገንዘብ የሚያመጣበትን መንገድ ፈልጉ። ስምንተኛ ኮድ ማድረግ የምትችሉ ከሆነ ወይም ሚዲያ ላይ ብትሰሩ አዲሱ ሀብት የማግኛ መንገድ ነው ይላል። ምክንያቱም እናንተ ተኝታችሁም ሚዲያችሁ ገንዘብ መስራቱን ይቀጥላል። ሚዲያ ሲባል ሶሻል ሚዲያንም ይጨምራል። ዘጠነኛ የቢዝነስ ትምህርቶችና ጽሁፎችን ወዘተ አስወግዱ ብሏል ናቫል። ለቢዝነስ የሚያስፈልጋችሁን ጥሩ ውሳኔዎችን የማስተላለፍ ችሎታ የምታገኙትም በልምድ ነው ይላል። ከልምድ በተጨማሪም መሰረታዊ ዕውቀቶች እንደ ሳይኮሎጂ፣ ሂሳብና ኮምፒውተር የመሳሰሉት ያግዛሉ። አስረኛ በተቻላችሁ አቅም ጠንክራችሁ ስሩ። ከጠንካራ ስራ የበለጠ ወሳኝ የሆነው ግን አብራችሁ የምትሰሩት ሰው ማንነትና የምትሰሩት ስራ ምንነት ነው። 11ኛ በቶሎ ሀብት ማፍራት የሚባል ነገር የለም። አለ የሚላችሁ ሰው ካለም እሱ ነው በእናንተ ሀብቱን እያገኘ ያለው ይላል። የመጨረሻውና 12ኛው በመጨረሻም ሀብታም ስትሆኑ ሲጀመር የፈለጋችሁት ነገር ሀብት እንዳልነበር ትረዳላችሁ ይላል ናቫል። ይህን ለምን እንዳለ ደግሞ በቀጣይ ቪዲዮዎች አጋራችኋለሁ። ቪዲዮውን ስላያችሁ በጣም አመሰግናችኋለሁ። ሰብስክራይብ፣ ኮሜንት፣ ላይክ ማድረግም አትርሱ።